ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ ዜና ዝግጅታችን በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። አርስቶቹን እናስቀድማለን። በትግራይ የከረረውን የስልጣን ፍጥጫ ተከትሎ ሌተናል ጀነራል ታደሰ ወረደ በክልሉ ጊዜያዊ አስተዳደር የስልጣን ሂደት ላይ ያላቸውን ተቃውሞ አሰሙ። ህወሓት ግን የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል በግልጽ አውጇል። ተጨማሪ ያለን ዓለም አቀፉ የዲጂታል ገበያ ባይናንስ ከኢትዮጵያ ብር ምንዛሬ ጋር ያለውን ግንኙነት ሊያበቃ ነው። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሬ ግብይቶችን ሊያቆም መሆኑን አስታውቋል። መረጃውን ይዘናል። መፍትሄ ያላገኘው ዝቅተኛ የደሞዝ ወለል ውሳኔ። ከዚሁ ጋር በተገናኘ ዝቅተኛ የደሞዝ ወለል መወሰን የሚችለው ቦርድ ወደ ስራ ለመግባቱ ተሰምቷል። መረጃውን እናደርሳችኋለን። የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል ጥብቅ ትዕዛዝ ተላለፈ። ይህን የማያከብሩ አሽከርካሪዎች እርምጃ ይወሰድባቸዋል ተብሏል። ተጨማሪ ያለን ከውጭ የተሰማ ሰበር መረጃ። የሱዳን ጦር ንጹሃንን በድሮን ገድሏል ተባለ። ጦሩ በኩርሙክ በፈጸመው ጥቃት በርካታ ሰዎች መሞታቸው ተሰምቷል። መረጃውን እናደርሳችኋለን። የእስራኤል ጦር በሊባኖስ መንደሮች ላይ የሚያደርሰውን ድብደባ አጠናክሮ መቀጠሉ ተሰማ። ይህም የቀጠናውን የሰላም ተስፋ አደጋ ላይ ጥሎታል ተብሏል። በዝርዝር እንመለከተዋለን። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ አልፋለሁ። ሌተናል ጀነራል ታደሰ ወረደ በክልሉ ጊዜያዊ አስተዳደር የስልጣን ሂደት ላይ ያላቸውን ተቃውሞ አሰሙ። ህወሓት ግን የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል በግልጽ አውጇል። ይህንን የህወሓት ውሳኔ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት ምላሽ አሁን በክልሉ እየተካሄደ ያለው የ2012 ምክር ቤት ወደፊት የማምጣት አሰራርና የስልጣን ሽግግር ሂደት በጽኑ ተቃውመዋል። ጀነራሉ ከሪዮት ሚዲያ ጋር በነበራቸው ቆይታ እየተካሄደ ያለው ሂደት ህዝብን የሚያቀራርብ ሳይሆን ከፋፋይ መሆኑን በመጥቀስ ስልጣን ብቻ ለመያዝ የሚደረግ ሩጫ ትክክል አይደለም ሲሉ ወቅሰዋል። ፓርቲያዊ አቋም እንደሌላቸው የገለጹት ጀነራል ታደሰ አሁን ያለው አካሄድ ችግርን መፍታት እንደማይችል ጠቅሰው በዚህ መንገድ ለሚካሄድ የስልጣን ርክክብ እውቅና እንደማይሰጡና እንደማይቀበሉትም በግልጽ አስታውቀዋል። ይህ በእንዲህ እንዳለ በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም የፌዴራል መንግስቱ የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብለዋል። በመሆኑም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ቃል አቀባዩ ለቢቢሲ ተናግረዋል። ይሁን እንጂ የህወሓትን ውሳኔ በተመለከተ እስካሁን ድረስ ከፌዴራሉ መንግስት በኩል በይፋ የተሰጠ አስተያየትም ሆነ ምላሽ የለም። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሬ ግብይቶችን ሊያቆም መሆኑን አስታወቀ። የክሪፕቶ ምንዛሬ ግብይት መድረክ የሆነው የባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ወይንም ፒ2ፒ ትሬዲንግ እንደሚያቆም አስታውቋል። ባይናንስ አፍሪካ በኤክስ ገጹ ባወጣው መረጃ ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። ይህንን ውሳኔ ግን የተጠቃሚዎችን ገንዘብ ደህንነቱ የተጠበቀ መሆኑን እና አካውንታቸውን መጠቀም እንደሚችሉ ተቋሙ አረጋግጧል። ይህንን ውሳኔ የተሰማውም የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ወይንም ፒ2ፒ ግብይቶች ህገወጥ መሆናቸውና የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱን ተከትሎ ነው። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፍቃድ በፍጹም የተከለከሉ መሆናቸውን አስታውቆ ነበር። እገዳው ማንኛውም በብር የሚሰላ የክሪፕቶ ከረንሲ ልውውጥን የሚያካትት መሆኑንም ባንኩ በመግለጫው ላይ ጠቅሷል። ብሔራዊ ባንክ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከአገር ውስጥ ባለድርሻ አካላት ጋር በንቃት እየመከረ መሆኑን መግለጹ ይታወሳል። ባይናንስ ባወጣው በዚህ አጭር መግለጫም ሁኔታዎች ሲመቻቹ ግብይቱን በድጋሚ በኢትዮጵያ ለመጀመር ተስፋ እንደሚያደርግ ገልጸዋል። ዝቅተኛ የደሞዝ ወለልን መወሰን የሚችለው ቦርድ ወደ ስራ ለመግባቱ ተገለጸ። ዝቅተኛ የደሞዝ ወለልን ለመወሰን የሚያስችል ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገልጸዋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የዝቅተኛ ደሞዝ ወለልን ለመወሰን የሚያስችል ቦርድ እስካሁን ስራ ለመጀመሩን ገልጸዋል። ቦርዱ ስራ ያልጀመረው ማሰራሩን የሚደነግገው ደንብ እስካሁን ባለመውጣቱ መሆኑን ጠቁመዋል። በአሁኑ ወቅት ሰነዱ ከሚኒስትሮች መስሪያ ቤት ወጥቶ ለጠቅላይ ሚኒስትር ጽህፈት ቤት
የቀረበ ሲሆን የሚኒስትሮች ምክር ቤት ውሳኔ የተጠበቀ መሆኑንም አብራርተዋል። ደንቡ ጸድቆ ሲወጣ ቦርዱ በይፋ የሚቋቋም ሲሆን የሀገሪቱ የኢኮኖሚ ሁኔታና የገበያ መረጃዎች መሰረት በማድረግ ዝቅተኛ የደሞዝ ወለል ምን ያህል መሆን እንዳለበት ይወሰናል ብለዋል። የስራና ክህሎት ሚኒስቴር ዴኤታው አቶ ዳንኤል ተሬሳ በበኩላቸው ደንቡን በአጭር ጊዜ ውስጥ በማጽደቅ ወደ ስራ ማስገባት ላይ ትኩረት እንደሚደረግ ተናግረዋል። በሚኒስትሩ በኩልም እየተዘጋጁ ያሉ የህግ ማዕቀፎች መኖራቸውን አስረድተዋል። ይሁን እንጂ ዝቅተኛ የደሞዝ ወለሉን ለማስቀመጥ ብቻ መፍትሄ እንደማይሆን ገልጸዋል። የዝቅተኛ ደሞዝ ወለል እንዲኖር ለመጀመሪያ ጊዜ በኢትዮጵያ የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 ህዝባር 2011 ላይ ተካቶ መውጣቱ ይታወሳል። የትራንስፖርት ታሪፍ በተወሰነው መሰረት ብቻ ይቀጥላል ተባለ። ሚኒስትሩ የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን ለማሳወቅ ባወጣው መግለጫ በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋን ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓል ብለዋል። ይህንን ሁኔታ በኢትዮጵያ የናፍታ ዕለታዊ አቅርቦት ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎቱ ላይ የሚታወቅ መስተጓጎሎችን አስከትሎ እንደነበር አስታውሷል። መንግስት ይህንን ችግር በፍጥነት ለመቆጣጠርም የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክስ ቅንጅት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎች መውሰዱን አመላክተዋል። ይህም የውጭ ጫናዎች ቢኖሩም የሀገር ውስጥ ኢኮኖሚ መረጋጋትን በመጠቀም የህዝብን አገልግሎት እንዳይቋረጥ በማድረግ በኩል መንግስት የህዝብን ጥቅም በማስጠበቅ የሚከተለውን ፖሊሲ አቅጣጫ የሚያሳይ መሆኑን አስረድተዋል። የነዳጅ አቅርቦቱ ወደ መደበኛ ሁኔታ ተመልሷል ያለው ሚኒስቴሩ ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎችን በፍጥነት እንዲፈቱ ያስችላል ብለዋል። በመሆኑም ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልሎች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነበት መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲያረጋግጡ ሚኒስትሩ አሳስበዋል። ከውጭ በተሰማ ሰበር መረጃ በኩርሙክ በተፈጸመ ጥቃት በርካታ ሰዎች መሞታቸው ተሰማ። በትላንትናው ዕለት ሚያዝያ 21 ቀን 2018 ዓ.ም ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤኒሻንጉል ጉሙዝ ክልል ኩርሙክ በተፈጸመ ጥቃት ለጊዜ ቁጥራቸው በውል ያልታወቁ ሰዎች እንደሞቱና እንደቆሰሉ የወጡ መረጃዎች አመላክተዋል። ጥቃቱ በማን እንደተፈጸመ እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸመው የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ገልጸዋል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ኃይል በኩርሙክ እና አካባቢ እንቅስቃሴ እያደረገ መሆኑን የሱዳን መንግስት በተደጋጋሚ ክስ ማቅረቡ ይታወሳል። ትናንት ጥቃት የተፈጸመው 3 ጊዜ ሲሆን አንዱ ክሊኒክ አካባቢ ሲሆን ሌላኛው ደግሞ ካምፑ አካባቢ ነው ተብሏል። አብዛኞቹ ጥቃት የተፈጸመው በድሮን ነው ቢባልም ጥቃቱ የተፈጸመው ግን በሮኬት እንደሆነ ነዋሪዎቹ ገልጸዋል። በመጨረሻም የእስራኤል ጦር በሊባኖስ የሚገኝን አንድ መንደር ሙሉ በሙሉ ማውደሙ ተሰማ። በሊባኖስና በእስራኤል ድንበር አካባቢ እየተካሄደ ያለው ግጭት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የእስራኤል መከላከያ ሰራዊት በአንድ መንደር ውስጥ የሚገኙ ህንፃዎችን ሙሉ በሙሉ በሚባል ደረጃ ማውደሙን የሚያሳዩ ዘገባዎች ወጥተዋል። እስራኤል ለወሰደችው ለዚህ ከፍተኛ እርምጃ እንደ ምክንያት ያቀረበችውም የወደሙ ህንፃዎችና መላው መንደሩ በሊባኖስ ለሚንቀሳቀሰው የሂዝቦላ ታጣቂ ቡድን እንደ ምሽግና የጦር መሳሪያ ማከማቻነት ያገለግል ነበር የሚል ነው። ይህ ድርጊት በሊባኖስ በኩል ከፍተኛ ቁጣን የቀሰቀሰ ሲሆን በሲቪል መኖሪያ ቤቶች ላይ ያነጣጠረ ጥቃት ነው በሚል ክስ ቀርቦበታል። በአንጻሩ የእስራኤል ወታደራዊ አመራሮች ጥቃቱን አስቀድሞ የታቀደና የሂዝቦላን ወታደራዊ መሰረተ ልማት ለማዳከም የታለመው መሆኑን ገልጸዋል። በደቡባዊ ሊባኖስ የሚገኙ በርካታ መንደሮች ከዚህ ቀደም በተመሳሳይ ሁኔታ ከፍተኛ ውድመት ያደረሰባቸው ሲሆን አሁን ያለው ሁኔታ የቀጠናውን ሰላም ይበልጥ ስጋት ላይ ጥሎታል። ዓለም አቀፉ ማህበረሰብ በሁለቱ ወገኖች መካከል ያለው ግጭት ወደ ከፋ ቀጠናዊ ጦርነት እንዳያመራ ስጋቱን እየገለጸ ይገኛል። በተለይ በሲቪሎች ላይ የሚደርሰውን ሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ተከትሎ የተኩስ አቁም ስምምነት እንዲደረግ ጥሪዎች እየቀረቡ ቢሆንም በድንበሩ አካባቢ ያለው የተኩስ ልውውጥና የአየር ጥቃት ግን ዛሬም እንደቀጠለ ነው። ዜናዎቻችን አብቅተናል። በደህና ቆዩን።